ዛሬ ሳልጠመቅ አላድርም ብዬ ነው የሄድኩት። በዛን ቀን ነው እንግዲህ ትልቁን ታምር ያገኘሁት። 3 ጊዜ ጮክ፣ በጣም ኃይለኛውን ድምፅ አስወጣሁኝ። አይዞህ ብሎኝ ቅዱስ ሚካኤል በግራ ጎኔ ደገፈኝ። የሚገርመው ነገር ከሌላው ጫማ ላይ ልብስ ላይ ሲደርስ ብርሃን አይኖረው፣ ከኔ ልብስ ላይ ብርሃን ይወራል። በርሜል ጊዮርጊስ እኔ ይሄን ሰው ማየት አለበት መሄድ አለበት። እዛ ራሴን አላውቅም። ራሴን ሰዓት ግን ምንም አይነት ነገር የለም። የሚባለው ነገር ሁሉ ውሸት ነው። እኔ እዛ ከሄድኩ በኋላ ተለውጫለሁ። እሱ ህመም እዛ ጠፋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ ፈለገ ምሕረት ሚዲያ ነው። ፈለገ ምሕረት እንግዲህ እንደምታውቁት ለእናንተ ያስተምራሉ፣ ይሆናሉ፣ ተስፋ ይሰጣሉ ብለን ከምናስባቸው በሰማዕቱ ቅዱስ ጊዮርጊስ ደጅ ቤት ላይ የተፈጠሩትን የሆኑትን ተአምራት ምስክርነቶች ወደ እናንተ ይዘን የምንመጣበት ፕሮግራማችን ነው። እንግዲህ አንድ ትልቅ አባታችንን እዛ ቦታ በዛ ስፍራ ይተን እንግዲህ ለእናንተ ያስተምራል፣ ይሆናሉ፣ ተስፋ ይሰጣሉ ብለን ያሰብናቸው ነገር ከእሳቸው ጋር ቃለ መጠይቅ ልናደርግ እዚህ በስቱዲዮአችን ተገኝተናል። ሰላም አባታችን። ሰላም እንደምን አላችሁ? እግዚአብሔር ይመስገን። እንዴት ናችሁ? እና አመሰግናለሁ። ደህና ነን፣ እግዚአብሔር ይመስገን። እሺ፣ በመጀመሪያ ስምትን ያስተዋውቅልኝ። ጽድቁ ደምሴ ይባላለሁ፣ ወልደ ትንሣኤ ይባላለሁ። የመጽሐፍ ቅዱስ ስሜ በርሜል ጊዮርጊስን ረዥም ጊዜ በጉጉት ስጠብቀው ነው የነበረው እና በአጋጣሚ እናንተ በፕሮግራም ላይ ለጥፋችሁ ሳይ ወዲያውኑ ደወልኩ፣ ቡክ አደረኩኝ። በቃ እንደሚሆን ተስፋ አድርጌ ነበር የሄድኩት። ያው ተስፋዬም የፈለኩት ተሳክቶልኝ ብዙ ነገር ተምሬ ነው የመጣሁት ማለት ነው። ኦኬ እስቲ ኖ ሞር እንግዲህ ራስዎትን በደንብ ያስተዋውቁ። እዚህ ከዚሁ ነው ያሉት? አዲስ አበባ ነው ያሉት? አዎ፣ ማለት አሜሪካ ነው የምኖረው። ኦኬ። ያው ከአሜሪካ ልጄን አሞብኝ ነው ወደ ነሐሴ አካባቢ የመጣሁት። ኦኬ። የሚገርመው ልጄም ራሱ ብዙ ጊዜ ከዛ እንድትወስደኝ ነው የምፈልገው ትለኝ ነበር። በርሜል ጊዮርጊስ ነው እሷ ያው ተማሪ ስለሆነች ጃንዋሪ ላይ መጀመር ስለነበረባት ተመልሳ ሄዳለች። እኔ ያው የልጆቼን የቤተሰቦቼንም ደስታ ማየት ፈልጋለሁ። በተለይ ልጆች የሚያውቁት ነገር የላቸው፣ እነሱ ነፃ እንዲሆኑ ፈልጋለሁ። ያው ስለ በርሜል ጊዮርጊስ ደግሞ ብዙ ነገሮችን አሰባስቤያለሁ ከተጠመቁ ሰዎች እና በዛ ምክንያት የእነሱን ስም ክርስትና ስማቸውን ጽፌ ምን ነው የገባሁት። ያው እንግዲህ የመጀመሪያው ቀን በጉጉት ስለነበረኝ ሳልበላ ዛሬ ሳልጠመቅ አላድርም ብዬ ነው የሄድኩት። በዛን ቀን ነው እንግዲህ ትልቁን ታምር ያገኘሁት። ማለት በጉዞ ላይ ምንም እህል ሳይቀምሱ እዛ ድረስ ጸበል ቦታው ድረስ ያ በጉዞ ላይ እህል ሳልቀምስ ሳልጠመቅ አላድርም ብዬ ቀን ለማስቆጠር ማለት ነው 7 ቀን ወይ 5 ቀን ምናምን እንዲሞላኝ ማለት ነው። እና እንደዛ ብዬ ሌሎችን እንዳይበሉ እየመከርኩ ሄድኩኝ። እዚሁ አብሮ ለመግባት ተስፋ ያደርጉ ነበሩ። መጨረሻ ላይ ቀሩ። ሌላ አንድ ሰው አገኘሁ። ሁለታችን ብቻ ነው የተጠመቅነው። እና መጀመሪያ ቀን ይዘው ገቡ። ስንት ቀን ተጠመቁ? 5 ቀን 5 ቀን 4 ቀን ጊዮርጊስ፣ 1 ቀን ኪዳነ ምሕረት። ኦኬ። እስቲ በእያንዳንዷ ቀን መቼም እዛ ቦታ ላይ ሁሉ ጊዜ ተአምር ነውና እስቲ በእያንዳንዷ ቀን ያዩትን የገጠሙትን እስቲ ለአድማጭ ተመልካቾቻችን እንግዲህ አካፍላቸው። እንግዲህ መጀመሪያ ቀን የገጠመኝ በጣም የሚገርም ነው። ልክ እንደሚበር ነው የሚመስለኝ። ሂጄ ጉብ አልኩኝ። ያው ብርሃን የሆነ ሀገር ነው፣ ምንም የምታየው ነገር የለም። ስለዚህ አቅርብ ተባልኩኝ። 3 ጊዜ ጮክ፣ በጣም ኃይለኛውን ድምፅ አስወጣሁኝ። ከፊት ለፊቴ ማለት ስላሴን ነበረ። ከዛ ደግሞ ተቀየረብኝና መስቀል ክርስቶስ እንደዚህ እጁን ዘርግቶ ወደ ተራራ ላይ የሚታየው መስቀል አይነት እሱ ይታያል። ተራራው ላይ እሱን አየሁኝ። አይዞህ ብሎኝ ቅዱስ ሚካኤል በግራ ጎኔ ደገፈኝ። ቅዱስ ሚካኤል የምወድህ አባት እኔ እወድሃለሁ፣ አንተም ደረስክልኝ አይደል ላለሁና ለምን ቅዱስ ገብርኤል ከኔ የሌለው ላለሁ። በዚህ የሚዘዋወሩ ሰዎች አሉ፣ አንዴ ከኋላ አንዴ ከፊት መላእክታኖች አሉ። እሱ ግን በዚህ ረክቶ አይዞህ ብሎኛልና ምንድነው የሆነው? አባታችን ለዛ መንገድ ላይ ያገኘናቸው እንዲያጠምቁን ረዳናቸው ሰውዬ ጥምቀት እንደማይኖር ሲነግሩኝ ገስጫቸው ነበር።
እናንተ የሰራችሁት የሰው ሕግ እኮ አይደለም፣ የሰው ሕግ ይሻላል። የእግዚአብሔር ሕግ እስካልበላን እስካልጠጣን ድረስ መጠመቅ እንችላለን አልኳቸው። በጣም ሩቅ ሀገር ነው፣ እናንተ ደግሞ ማጥመቅ ግዴታችሁ ነው አልኳቸው። ሳቁና ከየት ነው የመጣው ምናምን ብለው አናገሩ። ነገርኳቸው ምን ያህል ርቀት እንደመጣው። እሳቸውም ሳይበሉ ምን በላበት ቦታ ነበር እዛ ሰው የሚመገብበት፣ ሳይበሉ እሺ ብለው ከኔ ጋር ሄዱ። አባቶችን አናገሩልኝ፣ እነሱም ፈቀዱልኝ። ሁለታችን ብቻ ነው የገባነው። ሁለታችን ብቻ ያገኘነው በረከት እመቼስ በኔ ቃል ልገልጸው አልችልም። መቼም እዛ ውስጥ ያለ ሰው ያው በሰማይ ላይ ነው የምትኖረው፣ ገነትን ነው የምታየው፣ ብርሃን አለ፣ መላእክት አለ እና በቃ የሚበርን ክንፍ ያለው ሰው የሚመስለው እና ጨርሼ ከዛ ሁሉ ወጥቼ ወደ ልብሴ ሲወስዱኝ እነሱ እንደ መላእክት ነው የሚታዩ ሰዎቹ። በጣም ግብረ ገብ ያላቸው ትህትና ያላቸው ናቸው። አስተናጋጆቹ ፍዛን እነዛ እንደ ከመነኩሴው ከዛ ከዋናው ጋር እንትን የሚሉ ናቸው። እሺ እነሱ እንደዛ አደረጉ እና የሚገርመው ነገር ከሌላው ጫማ ላይ ልብስ ላይ ሲደርስ ብርሃን አይኖረው። ከኔ ልብስ ላይ ብርሃን ይወራልኝ፣ ከጫማ ላይ ብርሃን ይወራልኝ እና እነዛ ልብሶችን ቀያየርኩ፣ ለባበስኩ። እሺ ከዛ አብረው የሚሄዱት ሁሉ እነሱ መስሉኛል። ከቤታቸው ራሱ እንጂ ምግብ ምናምን አዘጋጅተውልን አባ ቄሱ ባርከው ምናምን ብለው ምግብ ሁሉ ሲሰጡን ምግቡ ሆዴ መቀበል አልቻለም። የሆነ ነገር የበላሁት ነገር ነበረ መሰለኝ፣ መተት ምናምን ነገር። የተቀደሰውን ነገር ለመብላት ከበደኝ። እጄን እሳቸውን እንትን ብዬ ስለነበር እጄን ማንሳት አቃተኝ እና እዚህ የሚሰጡኝ ነገር ይፍቱኝ ይባርኩት እያልኩኝ እሳቸውን ይቅርታ ሁሉ ጠየቅኳቸው። እሳቸውን ይቅርታ መጠየቅ እንዳለው ይዛው አየኋቸው። ራሳቸው ሴቶችን ደግሞ ሟርት አትሟርቱ ብዬ ስገስጻቸው ስለነበር ትክክል ስላልሆንኩኝ ያንንም ተግዛዝ ገጠመኝ። ሟርት ማለት ሴቶችን በቃ ሽፍታ ይዘናል እንመለሳለን፣ በዚህ ያለ እያሉ ለሰይጣን እድል አትስጡ፣ እኛ እንገባለን፣ ምንም አይነት እንቅፋት የለም፣ ዝም በሉ ነበርና እንደዛ አይነት ችግር ያንም አየሁት። ትዕግስት እንዳለብኝ አባንም ይቅርታ ጠየኳቸው። እሳቸውም በጣም ትህትና ያላቸው አባት ናቸው። ከዛ እነሱ የሚበሉትን አበሉም የሚጠጣም ሰጡን። ግን ያው በዛን ወቅት ገና እንደ ገብቼ ስለተጠመኩና በውስጥ ያለ ነገር ገና ከኔ ስላልተለየ ነው መሰለኝ ያን የተቀደሰውን ነገር መብላት አቃተ። ለሁለት ቀን ተቸገርኩ። ከዛ በኋላ ግን ስገባ እንግዲህ በሁለተኛው ቀን ሁልጊዜ ጸሎት አደርጋለሁ። ጸሎት ማደርገውን ወጣ ያው እዛ እንደ ድሮ እንደ እንትን ይመስለው ያው የእግዚአብሔር ቤት ነው። የምታነበው ነገር በብጫ የሚጻፍልህ ያው ድካም ለእንትን ልባችን ይመታ አይደለ እየተጣደፍ አነባለሁ እንደዚህ ይቀይራል። ልክ እንደ ኮምፒውተር እንደሚሄደው አይነት ይፈጥናል። እሱም እንዳነበብኩ ልክ ስነቃነቃለሁ። አንድ ቀን አቡነ ዘበሰማያት እንዳልኩ ነው የነቃሁት እና የሚመስለኝ እኔ በምድር የምናደርገው በህይወት ያለ የምናደርገው በዛ የምናየዋለን ብዬ ነው የማስበው አይደለ? አዎ በሙሉ እንደዛ ነው ያሳለፍኩት። በቃ እስታለሁ፣ ያው ሰወራለሁ፣ ግን ጸሎት እያደረኩ ነው የምነቃው። ጸሎቱን የሚያማነበውና ጸሎት ውስጥ ሆኖ ተሰውሮ ጸሎቱ እያደረጉ ነው የሚነቁት። አዎ ጸሎት ያን እንትን በብጫ ነገር ነው የሚጻፍልኝ። ያን እያነበብኩ እንትን እያልኩ እየተንቀጠቀጥኩ ነው ጨርሰው። አንድ ቀን አቡነ ዘበሰማያት በሙሉ እንዳልኩ እየደጋገምኩ ነው የነቃውን። በጣም ነው የሚገርመው፣ ለመግለጽ ያስቸግራል። ጥድፊያው ያለው ሁኔታ የምትቀርብበት ቦታ የዓለም ከንቱ እንደሆነ ምንም ነገር ከኛ ጋር አብሮ እንደማይሄድ ብዙ ነገሮችን የምታይበት እና የምታረገው ነገር የሆነው ነገር ለመግለጽ ይከብዳል። ለመናገር አሁን ሳወራው ራሱ እንዴት አድርጌ እንደሚገልጸው ይከብደኛል። ድምጻችን ከዚህ በላይ በጣም ኃይለኛ ቶን ያለው ድምጽ ነው የሚወጣው። ጸበል ውስጥ ሆነን የሚወጣው መዛ የሚቀርበው ማለት የሚያስተጋባው ድምጽ ልክ የገደል ማሚቶ እንትን መልሶ እንደሚመጣው አይነት ነው የሚመጣው እና 3 ጊዜ ነው የጮኩት። አሁን ከስላሴ ወደ ክርስቶስ ሲለወጥ ታያለህ አይነት ነገርና ፍርሃቱ ድንጋጤው እንትን ነው በቃ እና መላእክታኖች እንደሚተባበሩ አየው ማለት ነው። በጣም ይከብዳል። በጣም በርሜል ጊዮርጊስ እኔ ይሄን ሰው ማየት አለበት መሄድ አለበት። ሰውን ራሱን የሚቀይረው እሱ ነው ብዬ ነው የምመክረው አይደለ? አዎ። እና ምንድነው እኔ ያደረኩት አንዲት እህቴ ከዚህ በፊት ጓደኛዬ ማለት ነው እንደዚህ የመንፈሳዊ እህቴ መክራት ወደዚህ ሂዳ ነበርና ጠላቶችን አሳየኝ ብላ ስለገባች
የሞቱ ሰዎችን ምናምን በሷ ላይ የመተቱትን ምናምን ሁሉ መከራዋን አሳይቷት በጣም ፌንት አድርጋ ወድቃ ተሰባብራ ስንት ነገር ተደርጋ ነው የመጣችውና ምንድነው ያደረኩት እኔ ስገባ ከነሱ በወሰድኩት ኢንፎርሜሽን እግዚአብሔር አምላክ ሆይ እኔ የሰው ጠላት የለኝም ጠላት ዲያብሎስ እኔም አላውቀውም አላየውም አንተን የምታውቀው ይህን ማላውቀውን ጠላት ከኔና ከቤተሰቦቼ ከሀገር የገፈታልኝ ነው የገባሁት እና በሰው ላይ ጥላቻ የለኝም ሰውን የሚያጣላው ከዲያብሎስ ጋር ሆኖ ማለት ዲያብሎስ ራሱ ስለዚህ ሰው በራሱ በሰው ላይ ክፋት አይሰራም ብዬ ነው የማምነው እና እንደዛ ብዬ ነው የገባሁት እግዚአብሔር አምላክም ያው ይቅርታዬን ተቀብሎኝ ይህን ጥሩ ነገር አሳይቶኛል የመጀመሪያው ይለያል መጀመሪያ ከመም እንትኑ የቀረብኩበት የክርስቶስን እንትን ያየሁበት የመጀመሪያው ቀን የጮህኩበት በቃ መድረክ ተሰጥቶኝ እንትን ያልኩበት 3 ጊዜ ነው የምጮኸው እዛ መልአኩ ቅዱስ ሚካኤል እንዴት አድርጎ ደግፎ እንዳወጣ ሌሎች መላእክታኖች ከኋላና ከፊት እንዴት እንደሚሉ ብርሃን እንዴት እንደሚዘዋወር በእነሱ ላይ ነው ያየሁት ከዛ በኋላ ያለው ግን ብዙ ጊዜ ጸሎት ማድረገውን እሱ በቃ እየፈጠነልን የሚሄደው እየተንቀጠቀጥ ቁመህ ጸሎት እያደረኩ ምነቃው በቢጫ ነው የሚጻፈው እዛ በሁለተኛው ቀን አቡነ ሰማያት እያልኩ እሱን እየደጋገምኩ ምናምን እያልኩ ነው ምነቃው በዚሁ አጋጣሚ በፈለገ ምህረት መንፈሳዊ ጉዞ ማህበር መሄድ ለምትፈልጉ ሰዎች ከስር ባለው ስልክ ቁጥር መደወል ትችላላችሁ በአካል ለመምጣችሁ ለመመዝገብ ለምታስቡ ፒያሳ ኤሌክትሪክ ህንፃ 4ኛ ፎቅ ቢሮ ቁጥር 405 እንገኛለን መጣችሁ ተመስገቡ ቦታውን እንዴት አዩት ቦታው በጣም አስገራሚ ቦታ በጣም ግሩም የሆነ ቦታ ትህትና ያለበት ቦታ መዳን ያለበት ቦታ ነው አዎ በጣም አገልጋዮች ሁሉ እንደው የረሳሁት ነገር እኔ የሆነ ሳል ነገር ነበረብኝ እና ከጉሮሮ የተጋገረ ነገር አይ ቲንክ በተማሪ ያለው በመድኃኒት ተሰጥቶኝ የበላሁት ነገር ነበር በመጠጥ ነው የወሰድኩት እና እሱ ከዚህ ከጉሮሮ የተጋገረ ነገር ሲወጣ ያው እነሱ ምራቃችን ይቀበላል ከዛ ላይ ሲወጣልኝ አይቼዋለሁ ከዛ በኋላ ምግብ እንደልቤ መብላት የቻልኩት ለሁለት ቀን ሆዴ ችግር ነበረበት በሰዓቱ አይበሉም ነበር ነው ምግብ መብላት አቃተኝ ምክንያቱም መጀመሪያ እዛው ከቤተ ክርስቲያን ይነሱናል ይበላው ለመብላት የሞከርኩት በቃ አልገባለ እዛ እንደዛ ያለ ግን ቀስ እያለ ለቀቀኝ ማለት ሲለቀኝ እንደልቤ ከዛም ይዤ በላው እንደኛ በአባታችን ዛሬ ከርሶ ጋር ነው ምሳም ይበላው ብዬ መቅመስ አለብኝ በሶስተኛው ቀን ስበላ ምንም ነገር አላረኝ ተስማማ ያ ነገር የሚሸበረው ሁሉ ለቀቀ ማለት እንግዲህ ከዚህ ከመጣው በኋላም በማያቸው የማይጠበቁ ባህሪያቶች ነበሩኝ ማለት ትዳር ላይ ትንሽ መሰናክል ስለገጠመኝ ትዳር እፈልጋለሁ ያንም ይሄንም ጠይቅ ነበር እነዚህ ነገሮች ተወገዱ ጠፉ ትህትና በጣም ያድርባል አሁን ራሱ ምሰራው ቤት ምናምን ሁሉ ለኔ አይመስለኝም በቃ ከንቱ እንደሆነ ነው ያየሁት እንደዚህ ያለም ነገር ከንቱ ነው እና በመልካም ስራ መኖር እና የጎደለኝን አውቄዋለሁ ዝክር መዘከር እንዳለብኝ መስጠት ብቻ በቂ እንዳልሆነ እና ያው ስጋው ደማን መውሰድ አለብኝ እግዚአብሔር ካላ ወንበስ እሱ ለሱ ነው እንግዲህ አሁን ከዚህ በኋላ የሚቀረኝ እንጂ በእውነት ያሰብኩት በዚህ ምድር ላይ ይሆንልኛል ብዬ እድንበት አለው ከዛ ከገባው በቃ ተስፋ ያረኩበትን ቦታ ሄጄ አግኝቼ የሰማያዊ ተስፋዬን የሰማያዊ ቤቴን እንድሰራ እንደ ወገኖችም ይሄን ያዩ ሄደው ይሄንን ተአምረኛ ቦታ ቢያዩና መዳን ቢችሉ ከፍተኛ ምክሬ ነው ደስ የሚል ነው በጣም ነው የሚገርመው አይደለ አዎ በጣም ነው የሚገርመው ይሄን ያየሁት ነው ደስ ይላል ምርት ደለጎ ቅድስት ኪዳነ ምሕረትስ አንድ ቀን አዎ ኪዳነ ምሕረት ሄድን ኪዳነ ምሕረት ያው እንደ በርሜል ጊዮርጊስ የተሰራች አይደለች እንትን እና ታሰርን ያው እዛ ለካ ጸበሉ እንደዚህ እየፈላር የሚመጣው ፊታው አይደል እንትን የሚያደርገው እዛስ እንትን ስል እነሱ በደንብ እንትን ያዙ ማለት እዛ ራሴን አላውቅም ራሴን ሰዓት ምን እንደሰራው አላውቅም የነቃሁት ልክ
ካስቀመጡ ሊሆነ ቦታ አስቀምጠው እንትን ይደፉብኛል። ጸበል ይደፉብኛል። በቃ ብትታልኩኝ መጀመሪያ ላይ እንደቀረምኩት አይደለም ሁልጊዜ እንደማደርጋቸው ማረጋቸውን ጸሎቶች ምናምኖችን ማያቸው ማደርገው ሳደርግ ነው እንደዛ ነው የምነቃው። እና አስገራሚ ነው የኪዳነ ምሕረት የሚገርም ነው። በቃ ሽታው ነው የሚሰውረው። ሽታው የፈላሪ መጥፍ ያለ መዓዛው እንደዛ ነው። ሰው ይጠፋል በቃ የለም ሁሉ ነው። ጸበሉን በደንብ ነው የሚሰራው። በደንብ ላይ እየመጣ እንደዚህ ያለ እየመጣ እኔ እንዲል ሲሸተኝ በቃ እነሱ በደንብ ያዙ ይዛ በቃ ለቀኩት። ያው መጫው ምናምን ስክሪቢንግ ጥሪ ያው ጸበሉ እየደፉብኝ ተረጋጋሁ። አሁን የቅዱስ ገብርኤል ቤተክርስቲያን እየሰሩ ናቸው እዛው ላይ። መርዳት አለብን። ቤተክርስቲያኑ እየተሰራ ነው። የሚችሉትን ምናምን አድርጓል። ሰው እየተረባረበ ነው። እነሱም በደንብ እየሰሩ ነው ያሉት። ያ ቦታ ከዛ በበለጠ መሰራት አለበት እና ምንድነው ይሄ የተቀደሰ ቦታ ስለሆነ ያው በዘመኑ ያለው ዘመኑ ከሌሎች ጋር ተባብሮ የሌለ ወሬ ነው የሚያወሩት። ተቅማጥ በሽታ አለ ጸበሉ ምናምን አይልም ምናምን ይላሉ። ጤና ጥበቃና የወረዳ ምናምን እንደዚህ ያረጋ እንደዚህ ብለው ምናምን ይላሉ። ያው የተለመደ ለነሱ ጥቅም ሲባል የቤተ ክርስቲያን የሚዳፈሩት ነው። እንደ ክርስትና መጋፈጥ አለብን። ሰው የፈለገውን ማግኘት አለበት ብዬ ነው የማስበው። እዛ ቦታ ላይ ከድህነት በስተቀር ሞር ደግሞ ብንጠጣው ደግሞ የበለጠ ድህነት ከወዳችን የተደበቀውን ሁሉ የምንሽርበትን ነው እየከለከሉ ያሉት። ይሄ ቢወገድና ምዕመናኑ እንደ እምነቱ እንደፈለገ ቢያደርግ ደስ ይለኛል። ይሄን ለወደፊቱም እታገላለሁ። ግን ምንም አይነት ነገር የለም የሚባለው ነገር ሁሉ ውሸት ነው። እና ቅዱስ ጊዮርጊስ እና ኪዳነ ምሕረት ተአምር እየሰሩ ናቸው በኢትዮጵያ ውስጥ። በቃ ገነትን እና ሲኦልን ለመጎብኘት ለማየት እውነትና ውሸቱን ለመለየት እዛ ሄዶ መገኘት ያስፈልጋል። እኔ እዛ ከሄድኩ በኋላ ተለውጫለሁ ማለት ብዙ ጊዜ ነው ለእግዚአብሔር ለመቅረብ ብዙ ነገሮችን እንከታተላለሁ ምን ላለው ግን እንደዚህ አድርጎ የሰበረኝ የለም። ልቤ ተሰብሯል። እዚህ በኋላ የምኖረው ለመልካም ስራ ነው እንጂ ለኔ ህይወት አልጨነቅም። ይሄን ነው እንግዲህ ያየሁት እዛ ላይ በጣም ደስ ይላል። እግዚአብሔር ይስጥልኝ። በጣም ነው የማመሰግናችሁ። እጠብቀው ነበረ መሄድ ያፈልግ ነበረ። ብዙ ጊዜ ሞክረናል። ያው የፖለቲካ ሁኔታ ክረምቱ ምናምን የተባለ ብዙ እንቅፋቶች ነበሩ። እግዚአብሔር አምላክ ይሄን እንቅፋት ሁሉ ሰባብሮ ደርሰን መጣን። በጣም ነው የማመሰግናችሁ። እንዴት ነው ከመጡስ በኋላ ያለው ከከተማው ጋር? አሁን ከመጣው በኋላ ቤቴ ነው ማሳለፍ የምፈልገው። መጠጥ ምናምን መጠጣት አልፈልግም። ምንም የሚስማማኝ ነገር የለም። ራሴን ከርከም አድርጌያለሁ። ሁሉ ነገር ከንቱ ነው። እውነት መልካም ስራ ነው አልፎ የሚቆየው። ስለዚህ ለወደፊትም ቢሆን በትሩፋት በመልካም ስራ በቤተክርስቲያን ስራ የኔ ብጤን በመርዳት እንዳን ነገር በማድረግ እግዚአብሔር ቶኝ በዛ አሳልፌ ስጋው ደሙን በውስጥ የበለጠ ይሆንልኛል ብዬ ነው ተስፋ ማደርገው። የጎደለኝ እንዳለም ትንሽ ይረዳኛል የቅዱስ ሚካኤል እርዳታ። ያን ድምጽ ለኔ በቂ ነው። ከኔ ጉድለት አለ ብዬ አስባለሁ። እንግዲህ ከመሄዳችሁ በፊት ያለ ህመም ምናምን ነበረ ያስቸግሮት? የሚያመኝ የነበረ ትንሽ የእግሬ ስቆም የነርቭ ምናምን ነገር አለብኝ ነበርና ያው ሳልቀበለው ነው የቆየው። ግን ብዙ ጊዜ ይሰማኛም የነበረ እሱ ህመም እዛ ጠፋ። ኦኬ ያ የነርቭ አይነት ነገር እግሬን የሚያመኝ ምረግጥበት ማለት ነው። እንደገና ለሄደውን አካባቢ ከተመዘገብኩ በኋላ ከዚህ ላይ የሆነ ነገር ወጥቶብኝ ነበር እንደ እብጠት ነገር እዛ እጄ ልክ ስቀባው እንደዚሁ ከሰመ እና ጠፋ። በግራ ጎኔ ያው የሆነ ችግር ነበረ ማለት ለትምህርት ምናምን ብለን የተበጣሽ ነገር ነበረች። ሁልጊዜ የግራ ጎኔን ያመኛል እና በዛ የነበረው ስሜት እሱ ጠፍቷል። ጉሮሬ ላይ የነበረ ችግር ምናምን እሱ ጠፍቷል።
ሙሉ ደስታ ነው የሚሰማኝ። የአሁኑ ደስታዬ ለየት ይላል። ምክንያቱም በፍጹም ይህ ዓለም እውነተኛ ዓለም እንዳልሆነ ተረድቻለሁ። አንደበቴን ሰበስባለሁ ማለት ክፉ ነገር ለማውጣት ከአንደበቴ። ሌላ ያየሁት አባታችን ሲገቡ መባረክ ነበረብኝ። ያንን ባለማድረጌ ስንት ጊዜ በቃ ይፍቱኝ እባክዎት እንደገና ይባርኩልኝ ምናምን እያልኩኝ ከሳቸው እንትን አስባርክ ነበረ እንግዲህ እና በፍጹም አባቶችን ማለፍ እንደማይገባ ያላቸው ስልጣን ከፍተኛ እንደሆነ ያው ትህትና እንደሚያስፈልግ ተረድቻለሁ። እና እነሱ ላይ ለውጥ አድርጌያለሁ፣ ባህሪ ለውጦች እና ድሮ ማቀዳቸው ይሄን አድርጌ ለግሌ የምላቸው ነገሮችን ትቻቸዋለሁ። በጣም የሚገርም ለመግለጽ ይከብዳል፣ ለማውራትም ይከብዳል። በዛ ሁኔታ ላይ ያለው ሁኔታ የምናየው ነገር ተሰውረን ራሳችን ነፍሳችን ሂዳ ስለሆነ ነፍስ የምታየው ያው የሰማዩን ነገር ማንም በሌለበት ቦታ ላይ የምትቀርበው እህት፣ ወንድም፣ ልጅ፣ አባት ሊያድን አይችልም። ስራ ነው የሚያድነውና አዎ እንደው በበለጠ በብዙ ስራዎች ለወደፊት ተሳተፋለሁ። ዝክሮችንም አገሩ ስለማይመች ያለውበት ሀገር ያው ለማብላትም ለመጠጣትም አይመች፣ ሁሉ የጠገበ ነው እና እዚህም ያው ለማድረግ እግዚአብሔር ሲያድን ነው ሲያዝ ስለሆነ ለዛ ካበቃኝ እንግዲህ ቆሜ የምዘክራቸው ዝክሮች ይኖራሉ። እንግዲህ በመጨረሻ ሊያስተላልፉት የሚፈልጉት ለተጓዥ እዚህ ላለ በየአገሩ በየሀገሩ ላለ ውድ ኦርቶዶክሳውያን ሊያስተላልፉት የሚፈልጉት መልእክት ካለ እስቲ በዚህ እንግዲህ ማስተላልፈው መልእክት ዋናው ስንቅ ማድረግ ያለብን የምንሄድበትን ቦታ እግዚአብሔር ራሱ መርቶ እንደሚያገባን ተስፈኞች እርግጠኞች መሆን አለብን። እኔ እርግጠኛ ነበርኩኝ። አሁን ከኛ በፊት የነበሩ ነገር ሆኗል። ግን እኛ ምንም ሳንሆን ምንም እንቅፋት ሳይደርስብን ከጸበሉ ተጸብለን መጠናል። የእናንተ ትብብር እነሱ ወጣው ከእንትኖቹ ጋራ እንዴት ተነጋግረው መንገዱን እንዴት እንደሚያስተካክሉት ጥንካሬያቸው ባንዱ እምቢ ብል በሌላኛው ተዙሮ ይደረሳልና ምንም ነገር የሚገድበን የለም። ይህንን ቦታ ማየት መታደል ነው። በህይወቴ እስካሁን ድረስ ካገኘሁት የበለጠው የቅዱስ ጊዮርጊስ ሄጄ ያየሁት ተአምርና የደረሰልኝ በረከት ስለሆነ በምንም ምክንያት እድሉ ሲገኝ እነዚህ ሰዎች ጥሪ በሚያደርጉበት ጊዜ ሂዶ መምጣቱ ትልቅ ጠቀሜታ አለው። እናንተንም ቤተሰባችሁንም ሀገራችሁንም የሚጠቅም ነው። እኛ ለሀገራችንም ለቤተሰቦቻችንም ለራሳችንም ጠላት የሆነው ሌላኛውን ዓለም የእግዚአብሔርን መንገድ ስለማናው እግዚአብሔር እንዳለ ሁሉ የምንጠራጠር ሰዎች ስላለን እግዚአብሔርን በትክክል ሄዳችሁ ታዩታላችሁ። ነፍስ ምን አይነት እንደሆነች ያለውን ቻሌንጅ በምድር ላይ የሰራ ነው እዛው ላይ የራሳችን ስራ እናይበታለን እና ራስን ለማወቅ ፈውስ ለማግኘት የእግዚአብሔርን ኃይል ለማየት በርሜል ጊዮርጊስ መሄድ ትልቅ ነገር ነው ብዬ ነው ለወንድሞቼና እህቶቼ መክረው። እንግዲህ የዛሬው መርሃ ግብራችን ይህን ይመስላል። ዳግመኛ ወደ ሰማዕቱ ቅዱስ ጊዮርጊስ ደጅ ለመሄድ ያብቃን። በሌላ ምስክርነት እስክንገናኝ ድረስ ቸር ቆዩ።